ሰላም ጤና ይስጥልኝ የዶክተር በቤቶ ገጽ ተከታታዮች እንደምን ሰነበታችሁ እንደምን ከረማችሁ በያላችሁበት ጤናና ሰላም ለሁላችሁም ይሁን። ዛሬ ይዤላችሁ የመጣሁት በሽታን የመከላከል አቅማችንን የሚገነባ ለቆዳና ለልብ ጤና የሚጠቅም የደም ግፊትን የሚቆጣጠር እንዲሁም ሴሎቻችንን ከጉዳት የሚከላከል የጁስ አይነት ይሆናል። አብራችሁን ቆዩ። ይህንን ጁስ ለማዘጋጀት የሚያስፈልገን ግብዓት አንድ ካሮት እና አንድ ብርቱካን ነው። ካሮት በቫይታሚን ኤ የበለጸገ የአትክልት አይነት ሲሆን በዚህም የቦን ቲሹን ወይንም የአጥንት ሴሎችን እንደገና እንዲያገግሙ ይረዳቸዋል። በሽታን የመከላከል አቅማችንን ያጎለብታል። ለቆዳ ጥራትና የኮሌስትሮል መጠናችንን ለማስተካከል ይረዳል። ከዚህም በተጨማሪ ካሮት በርካታ የጤና ጥቅሞችን በውስጡ ይዟል። ሌላው ብርቱካን ነው። ብርቱካን በቫይታሚን ሲ የበለጸገ የፍራፍሬ አይነት ነው። እንደ ካሮት ሁሉ ብርቱካንም በሽታን የመከላከል ኃይላችንን ያጎለብታል። የኮሌስትሮል መጠናችንን ይከላከላል። የማስታወስ ኃይላችንን ያጎለብታል። ለዓይንና ለልብ ጤና እጅግ በጣም ጠቃሚ የሆነ የፍሩት አይነት ነው። የመተንፈሻ ችግርንም የማስተካከል አቅም አለው። በመቀጠል ካሮቱንና ብርቱካኑን ለማሽናችን እንደሚመች አድርገን እንከትፈዋለን። ከዛ አንድ ብርጭቆ የኦት ሚልክ፣ እኔ የተጠቀምኩት የአጃ ወተት ነው። እናንተ በውሃ መፍጨትም ትችላላችሁ። ይህንን ጁስ የደም ማቅጠኛ፣ የስኳር ህመምተኞች፣ ከፍተኛ ፖታሺየም በደማችሁ ውስጥ ያለ ሰዎች፣ የኩላሊት በሽታ ያለባችሁ ሰዎች ከመውሰዳችሁ በፊት የጤናን ባለሙያ ማማከር ይኖርባችኋል። ከዛ በተረፈ ግን ይህንን ጁስ ማንኛውም ሰው መጠቀም ይችላል። ጧት እንደ ቁርስ መጠቀም መውሰድ እንችላለን። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሚቀጥለው ጊዜ በሌላ ዝግጅት እስከምንገናኝ በያላችሁበት ጤናና ሰላም ለሁላችሁም ይሁን። መልካም ጊዜ